በታሪክ ያልተመዘገበ የክብደት ማንሳት ሻምፒዮን ኢዲ አሚን ግዙፍ ሰው እንደነበር ሁላችንም እናውቃለን። ነገር ግን በምናቡ ስሎ ለዓለም ያቀረበው የስፖርት ሻምፒዮንነት በአንድ ጊዜ በተሰረቀ ቅጽበት ላይ የተገነባ የተራቀቀ ልቦለድ ነበር። ኢዲ አሚን ከ1951 እስከ 1960 ኡጋንዳ የቀላል ክብደት የከባድ ሚዛን የቦክስ ሻምፒዮን ነኝ በማለት ሁል ጊዜ ኮራ ነበር። ይፋዊ ዘገባዎች እንደሚያሳዩት ግን አንድም የአሸናፊነት ማስረጃ የለም። ነገር ግን ጥልቅ ምስጢር የሆነው በሌላኛው ይገባኛል ጥያቄው ስፖርቱ ላይ ነው። ክብደት ማንሳት ለዓመታት ራሱን እንደ ብሔራዊ አሸናፊ አድርጎ አቅርቧል። እውነት ነው። በሰነድ በተመዘገበው ብቸኛው ውድድር በ1958 የኡጋንዳ ክብደት ማንሳት ሻምፒዮና የመጨረሻውን ደረጃ ይዞ ወጥቷል። ይህም የሚዲያ ሰው በሌለበትና በተዘጋ ክፍል ውስጥ 0 ፓውንድ አነሳ። የአይበገሬነት ምሳሌ የነበረው ሰው በውድድሩ የመጨረሻ ደረጃ በመያዝ ማጠናቀቁ ከባድ ውርደት ነበር። ይህ ውርደት ከጊዜ በኋላ ትላልቅ ለራስ የተሸለሙ ማዕረጎችና ሜዳሊያዎች፣ ደካማ የስነ ልቦና ብሎም የውሸት ትምክህት ምሽግ በመገንባት በሰው ዘንድ ያለውን ከባድ የቅቡልነት ፍላጎት ለመረዳት ቁልፍ ነው።